አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንግዲህ ዛሬ የመጣሁት እንግዲህ ሶፍት የሆነ ዳቦ ጋግሬ ማሻላ ተባረከላ። በጣም ነው የሚያምረውም በጣም ነው የሚጣፍጠው ማለት ነው። እንግዲህ እናንተም ተወዱታላችሁ። እንግዲህ ገባ ገባ ብላችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ሀባይብ ሀቂቀትን ወላሂ በጣም ነው የሚጥመው ማለት ነው። በጣም ነው ማሻላ ተባረከላ ቅልል ያለ ማለት ነው። እዚህ ጋር እንግዲህ ያው ስቀርጥ አይመችም ያው ታውቁታላችሁ። በአንድ እጅ ስልክ በአንድ እጅ እንትን ሲሆን ከዛ ደግሞ ሳረገው ያው ግማሽ በግማሽ ነው የሚታየው ማለት ነው። አልተመቸኝም ማለት ነው ሀባይቦቼ። እና እንግዲህ በቅንነት ሰብስክራይብ ላይክ ሼር እያደረጋችሁ እስኪ ሀባይቡ ሼር አድርጉልኝ በአላህ። ምን ነው ቅዝቅዝ ብሏል እኮ ማለት ነው። ወላሂ ሞራን ደህና ሰጥቶኝ ሲያበቃ ሞራኔን ቅዝቅዝ እያደረገው ነው ማለት ነው። እስኪ አበረታቱኝ እላችኋለሁ ሀባይቦቼ ማለት ነው። አዝጋ እንደዛ ሀዲግ ያለሁኝ ከዛ ለ10 ደቂቃ ወይንም ለ5 ደቂቃ ያህል አስቀምጠዋለሁ። አሁን ይሄ እንትን ብዬዋለሁ እንደዚህ ነካ አድርጌዋለሁ። ከዛ ለ5 ደቂቃ ያህል እንደዚህ ታስተካከልኩት በኋላ ለ5 ደቂቃ ያህል አስቀምጠዋለሁ ማለት ነው። ያኔ ይሞላል ሳህኑ ላይ እንደዚህ 5 ደቂቃ ተቀመጠ ይሞላል ማለት ነው። ከዛ እንደዚህ እሱ ሲሞላልኝ ከ5 ደቂቃ በኋላ ደግሞ እኔ እንትን እለዋለሁ ማለት ነው። ስለዚህ ፎሮን አስገባዋለሁኝ። እንደምታዩት ከ5 ደቂቃ በኋላ ይኸው ሞልቷል፣ ኩፍ ብሏል መልሶ ሳህኑ ላይ። ከዛ ፎሮን አስገባዋለሁኝ። እንግዲህ ፎሮን እስከሚበስል ድረስ ጠብቁኝ ማለት ነው። ይሄው እንደምታዩት ማሻላ ተባረከላ በጣም ነፍት ብሏል ማለት ነው። ትንሽ ናት ያቦካዋት በነገራችን ላይ ግን ይነፋል በጣም ማሻላ። በተለይ አብሽ ትታረጉበት ማሻላ ተባረከላ ነው ማለት ነው። እንግዲህ ከዛ እኔም ሻወር ገባውና ሻወር እስከምወጣ ድረስ ቀዘቀዘ። ከዛ ደግሞ እንደዛ አድርጌ በጣም ነው የሚያምረው ማለት ነው። ግን እንደዚህ ሳህኑን ሳላቅቀው ቆረሰው ማለት ነው። ጠጋ ያረኩት ግን ስቆርሰው ያኔ ያልተስተካከለው በሳህኑ እንትን አልኩት ማለት ነው። በሳህኑ ያኔ ታላቅቀው እንትን ነበርና ተደራራቢ ነበርና ሳህኑ ቆረስኩት ማለት ነው። ግን በጣም ነው የሚያምረው አላረረ። በነገራችን ላይ እኔ ሲደርቅና ሲያር አልወድም። ለራሴ ከሆነ ሲደርቅ አልወድም ሲያርም አልወድም ማለት ነው። ያረረ ዳቦና ያረረ ነገር እኔ ጭራሽ እንትን አልልም ማለት ነው። እና ይሄንን የሚመስል ተውስጡም እንደምታዩት ነው። ማሻላ ተባረከላ በጣም ነው የሚያምረው እላችኋለሁኝ። ይሄን የመሰለ እንግዲህ ዳቦ ጋግሬ ያለሁኝ። እንግዲህ እስኪ ሙያዬን እስኪ እንዴት አያችሁት? ይሄን ሙያ ማለት ነው። እዚህ ጋር እንግዲህ በሳህኑ ስንት ሳላቅቀው ቆርሶብኝ ነበረ። እዛው ላይ የተቆረሰው ላይ ነው የቆረስኩት። ያው አልተስተካከለም እንግዲህ ማለሽ ምንም ማድረግ አይቻልም ማለት ነው። እና በነገራችን ላይ እኔ ዳቦ መቁረስ አልችልም። እኔ ዝም ብዬ ግምድ አድርጌ ለሰው ተሰጥ ደስ ይለኛል። ራሴ ከምበላውም ደግሞ ለሰው ተሰጥ ደስ ይለኛል። ገመድ አድርጌ ማለት ነው። ይሄ በእንትን ሽንሽን ምናምን እንትን አለልም ማለት ነው። አልችልም። ትኩስ ስለሆነ ይፋጃል በነገራችን ላይ ማለት ነው። ትኩስ ነው እና እንደዛ አድርጌ ያው እኔ መቁረስ ጓደኛዬ አቆራረሱ የቻልሽበት እያለችኝ ችግር የለውም እያልኳት ነበር ማለት ነው። እና እንደምታዩት ማሻላ ተባረከላ በጣም ነው የሚጣፍጠው። በቃ ስትበሉት በቃ ልስልስ ያለ ከመሆኑ በቃ ቅልልል ያለ ነው ማለት ነው። እና በጣም ነፍቷል። እንግዲህ ሊጡን እንዳያችሁት አሁን ዳቦ ያለበትን ቦታ ታውቋላችሁ እንግዲህ ማለት ነው። እና ይሄንን ይመስላል እላችኋለሁ ውዶችዬ። በቅንነት ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ የኔ ውዶች ማለት ነው። እና እስኪ ባራ ላውጡልኝ እስኪ ሀባይቦች ሼር እያደረጋችሁ ምን ችግር አለው? አሁን ምን ችግር አለው? ሰላም አለይኩም ወራህመቱላሂ ወበረካቱ